Hello, dear students. Welcome to grade 8 English lesson. ተማሪዎች በዚህ ቪዲዮ የ8ኛ ክፍል የግሬድ 8 እንግሊዘኛን ለማየት የዩኒት 1 ማለት ነው ለማየት እንሞክራለን። ቀለል ባለ መልኩ ለማየት እንሞክራለን ከመጻፋችሁም እንደዚሁም ካዘጋጀውላችሁ ሾርት ኖቶች እያደረግን ቀለል ባለ መልኩ በአማርኛም እንዳስፈላጊነቱም በእንግሊዘኛም እያደረግን ለማየት እንሞክራለን ማለት ነው። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ከወደዳችሁት አይታችሁ ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚሁም ጓደኞቻችሁም እንዲያዩላችሁ ሼር ማድረግ እንዳትረሱ ለማለት እወዳለሁ። So let's start. Our lesson topic is Unit 1, Economic Activities in Rural Areas. So in this unit, we'll explore the different ways people earn living in a countryside, which means in rural areas. So we will learn new vocabularies for jobs, practice listening, and master the simple present tense on the grammar section to talk about our daily life and routines. So እነዚህ ዋና ነጥቦችን እናያለን። የዩኒት ኦብጀክቲቭ ናቸው። በዚህ ምዕራፍ ይሄን ምዕራፍ ስናጠናቀቅ ማወቅ የሚጠበቁብን ወደ 6-7 ነጥቦች እዚህ እየተዘረዘሩ አሉ። እነሱን ማወቅ መቻል ይጠበቅባቸዋል። What we will learn in this unit, the unit objectives tell us what we will be able to by the end of the unit. ይሄ ምዕራፍ ስናጠናቀቅ ምን ማወቅ እንዳለብን ነው ዩኒት ኦብጀክቲቮች የሚጠቅሙን። ይሄ ምዕራፍ ተምራችሁ ስጨርሱ እነዚህ ነጥቦች ማወቃችሁ መለስ ብላችሁ ቼክ ማድረግ ይኖርባችኋል። The first one, listen to a text and identify important details. So we'll listen and understand. We will be able to listen and understand እንዴት ማዳመጥ መረዳት ከተያዙ እንደዚሁም we will be able to talk. We will discuss the common jobs in our village. Read a text and identify the main ideas. Transfer information from reading text to a table. Use words to describe economic activities in our village. And in general, we use English new words for activities and practice describing our daily life using simple present tense, like simple present tense verb one form ማለት ነው። እነሱን በመጠቀም ዴሊ ሩቲናችን መግለጽ እንደምንችል እንደዚሁ ፓሲቭ እና አክቲቭ ቮይሶች አሉ እነሱን እንመለከታለን ማለት ነው። ጃርኒ በዚህ ምዕራፍ ወደ በየምዕራፉ በሁሉም ምዕራፍ በዚህ ምዕራፍ ብቻም ሳይሆን የተለያዩ ሴክሽኖች አሉ። ወደ 5 የመጀመሪያው ሴክሽን 1 ላይ ሊስኒንግ አለ። ከዛ በኋላ የሪዲንግ የስፒኪንግ አለ፣ ሪዲንግ ሴክሽን አለ፣ እንደገና ቮካቡላሪ ሴክሽን፣ በመጨረሻ ደግሞ እኛዋን ትኩረታችን የምናደርግበት የቮካቡላሪ ፓርት ሴክሽን አለ። በዚህ መልኩ ነው ምዕራፉ የተከፋፈለው። የመጀመሪያው ሴክሽን ስለ ሊስኒንግ ነው። በዚህ ሴክሽን ስለ in this part you'll listen short stories or texts. In general, the goal is to understand what the speaker is saying about someone daily routine ሊሆን ይችላል። የሆነ ስቶሪ በሚናገር ጊዜ ሊስን የማዳመጥ ክህሎታችን ምን ይመስላል የሚለውን በዚህ ሴክሽን እንመለከታለን። ሌላው ሁለተኛው ሴክሽን 2 ስፒኪንግ ሴክሽን ነው። በዚህኛው ሴክሽን ደግሞ እንዴት ኢንፎርሜሽኖችን ወደ ሌላ ሰው ለጓደኞቻችን ለክላስሜቶቻችን ሊሆን ይችላል
ወይም ለመምህራኖቻችን how we will use the information that we heard and read to speak with our classmates, our classmate friends or our teachers. እንዴት ለሌላ ሰው ኢቨን ፎር አወር ፋሚሊ ለቤተሰባችን ሊሆን ይችላል የሆነ ኢንፎርሜሽን የሰማነው እንዴት እናስተላልፋለን የሚሉ ነገሮችን በተለይም ከኢኮኖሚክ አክቲቪቲዎች ጋር ምዕራፉ ኢኮኖሚክ አክቲቪቲ ኢን ሩራል ኤሪያ ስለሚል ማለት ነው። ሴክሽን 3 የሚሆነው ደግሞ ሪዲንግ ሴክሽን ነው። ሴክሽን 3 በዚህ ፓርት በት ስቱደንት ማወቅ ያለባቸው ዊል ፕራይመሪሊ ፎከስ የምናደርገው ግን ኦን ዘ ግራመር ፓርት ነው። ግራመር ፓርት ነው በደንብ የምናየው በሾርት ኖትም አድርገን ማለት ነው። ሶ እነዚህን በዚህ ምዕራፍ ትመለከታችሁ። ሴክሽን 3 ላይ ሪዲንግ ፓርት አለ። በአጠቃላይ ከሩራል ኤሪያ ጋር የተያያዙ ነገሮችን ሜን አይዲያዎችን እንዴት ከቴክስቶች ላይ መውሰድ እንደምትችሉ በማንበብ እንዴት ኢንፎርሜሽኖችን ትራንስፌር መደረግ እንደሚቻል ምናምን በዚህ ሴክሽን ትማራላችሁ። ሌላኛው አራተኛው ሴክሽናችን የሚሆነው ሴክሽን 4 ቮካቡላሪ ሴክሽን ነው። በዚህ ምዕራፍ ለሰን 8 ስለ ቮካቡላሪ ማለት አዳዲስ ወርዶችን መማር ማለት ነው። በዚህም ከኢኮኖሚክ አክቲቪቲ ጋር የተያያዙ አዳዲስ ቃላትን ከፋርሚንግ ጋር ሊሆን ይችላል፣ ትሬዲንግ፣ ሴሊንግ ጋር ሊሆን ይችላል። በአጠቃላይ ከሩራል ኤሪያ አካባቢ ካሉ ፋርሚንግ አክቲቪቲዎች ጋር ምናምን የሚያያዙ ቮካቡላሪ ወይም አዳዲስ ቃላትን የምትማሩበት ሴክሽን ይሆናል። ሌላው የመጨረሻውና አምስተኛው የዚህ ምዕራፍ ሴክሽን እኛም በዋነኛነት የምናየው የግራመር ሴክሽን ነው። ሴክሽን 5 ግራመር ሴክሽን ነው። ግራመር ስንል በአጠቃላይ አረፍተ ነገሮችን የሚመሰረትበት ህጎች ማለት ነው። ሰዋሰው በአማርኛ የምንለው ሰዋሰው የምንለው ነው። ሩሉን የምንማረው በግራመር በሌሰን 11 ላይ የምንማረው በዋነኛነት ስለ አክቲቭ ኤንድ ፓሲቭ ቮይሶችን እንመለከታለን። ሲምፕል ፕሬዘንት ቴንስ በዋነኛነት የሚጠቅመን ስለ ሀቢቶች፣ ስለ ሩቲኖቻችን ሀቢት ሩቲን ስንል things that we do regularly የምናደርጋቸው ነገሮች ነው። ለምሳሌ I wake up at 6 o'clock ይሄ ሬጉላር የማደርገው ነገር ስለሆነ ፋክቶችን ልናወራ ጀነራል ቱልዞችን ሳይንቲፊክ ፋክቶችን ልናወራ ስንፈልግ ለምሳሌ the sun rises in the east እንላለን። እነዚህን ለመግለጽ ስንፈልግ ሲምፕል ፕሬዘንት ቴንስ እንጠቀማለን። ፓሲቭ እና አክቲቭ ቮይስ የምንላቸው ፓሲቭ ቮይስ when the subject does the action perform ድርጊቱን የሚያደርገው ሳብጀክቱ በሚሆን ጊዜ፣ ፓሲቭ ደግሞ ሳብጀክቱ የድርጊቱ ተቀባይ በሚሆን ጊዜ ወይም እኛ በዋነኛነት ድርጊቱ ላይ ፎከስ በምናደርግ ጊዜ የምንጠቀመው አይነት ነው ማለት ነው ፓሲቭ ቮይስ። እነዚህን በሰፊው እንመለከታለን በዚህ ምዕራፍ። በመጀመሪያ ግን ከሾርት ኖቱ በፊት ሾርት ኖቱን በደንብ ከተመለከትን በኋላ እነዚህን አክቲቪቲዎች ለመስራት እንሞክራለን። ሲምፕል ፕሬዘንት ቴንስ አክቲቭ ኤንድ ፓሲቭ ቮይስ ተማሪዎች ሜቢ ይሄን ፓወርፖይንት ይሄን ሾርት ኖት የምትፈልጉ ከሆነ ቴሌግራም አድሬስ ላይ ወይም ኮሜንት ላይ ባለው ቶፕ ኮሜንት ላይ ገብታችሁ ቪዲዮ ኮሜንት ላይ ባለው የቴሌግራም ሊንክ ላይ ገብታችሁ አክሰስ ማድረግ ትችላላችሁ። ሌሎችም ማቴሪያሎችን ቴሌግራም ላይ ማግኘት ትችላላችሁ። ሲምፕል ፕሬዘንት ቴንስ አክቲቭ ቮይሱን ስንመለከት we use simple present tense to talk about habits አይደል? ሬጉላር የምናደርጋቸው ሩቲኖቻችንን ምናምን ለመግለጽ ሲምፕል ፕሬዘንት ቴንስ ዩዥዋሊ እንጠቀማለን። በተጨማሪም ፋክቶችን፣ ዩኒቨርሳል ፋክቶችን፣ ሳይንቲፊክ ፋክቶችን፣ otherwise true የሆኑ ነገሮችን ለመግለጽ ሲምፕል ፕሬዘንት ቴንስን ዩዥዋሊ እንጠቀማለን። this is active voice because the doer of the action comes first። ብዙ ጊዜ ሲምፕል ፕሬዘንት ቴንስ ላይ አክቲቭ ቮይስ እንጠቀማለን። ለምን? የድርጊቱን
ባለቤት ቀድሞ ስለሚመጣ ማለት ነው። ዱዌር ኦፍ አክሽን ቀድሞ ስለሚመጣ ሳብጀክቱ ቀድሞ ስለሚመጣ ለምሳሌ እዚህ ጋር ዩ አለ፣ ዊ፣ ዴይ እነዚህ ሁሉ ፕሉራል ናቸው። ቨርብ ዋናችን ምንም ነገር አይቀበልም ፕሉራል ከሆነ ኤስን ወይም ኢኤስ አይቀበልም። እዚህ ጋር እንደምታዩት ሴል ነው የሚለው ሴል ክሮፕስ፣ ዩ ሴል ክሮፕስ፣ ዊ ሴል ክሮፕስ፣ ዴይ ሴል ክሮፕስ ነው የምንለው። ግን ቨርብ ሳብጀክታችን ወይም ዱዌር ኦፍ አክሽን ሰርድ ፐርሰን ሲንጉላር ከሆነ ሂ ሺ ኢት ከሆነ ሲንጉላር ሰርድ ፐርሰን ሲንጉላር ከሆነ ምን እንጠቀማለን? ቤዝ ቨርቦችን ቤዝ ቨርባችን ቨርብ ዋን ላይ ኤስን ወይም ኢኤስን እንጨምራለን። እዚህ ጋር አሁን ሂ ሶውስ ሲድስ፣ ሺ ሶውስ ሲድስ፣ ሶውስ ሲድስ እንላለን ማለት ነው። በዚህ መልኩ መስራት። ኤግዛምፕል ፋርመርስ ግሮ ሜዝ ኤቭሪ ይር። ይሄ አሁን ሀቢት ነው፣ ሮቲን ነው። አመት ከአመት በቆሎ ነው የሚዘሩት ነው የሚለን። ይሄ የተለመደ ወይም ሀቢታቸው ሮቲናቸው ስለሆነ ኤቭሪ ይር። ስለዚህ ሲምፕል ፕሬዘንት ቴንስን እዚህ ጋር ደግሞ ግሮ ነው የተጠቀማያቸው ፕሉራል ስለሆነ ፋርመርስ ኤስ አልጨመርንም። ኤስ ወይ ኤስ እዚህ ጋር ዘ ሰን ራይት ሰርድ ፐርሰን ሲንጉላር ስለሆነ ኤስን ጨምረናል። ኢን ዘ ኢስት ይሄ ደግሞ ዩኒቨርሳል ትሩዝ ነው ወይም ሳይንቲፊክ ፋክት ነው። ምንጊዜም ፀሐይ ከምስራቅ በኩል ነው የምትወጣው። እዚህ ጋር ደግሞ ሩቲን አለ። ሺ ዌክስ አፕ ኤስን ጨምረናል። አት 6 AM 6 o'clock ላይ ሁልጊዜ ጠዋት ትነሳለች። ይሄ ደግሞ የእሷ ሩቲን ነው። ሰርድ ፐርሰን ስለሆነች ደግሞ ሰርድ ፐርሰን ሲንጉላር ኤስን እንጨምራለን ማለት ነው። ሁለተኛ ላይ የምናየው ሲምፕል ፕሬዘንት ፓሲቭ ፎርሙን ነው። we use passive voice when the action or the things affected is more important than the doer. The receiver of the action comes first ይለናል። ብዙ ጊዜ ፓሲቭ ቮይስን በዋነኛነት የምንጠቀመው በዋነኛነት እኛ ድርጊቱ ላይ ፎከስ ማድረግ በምንፈልግ ጊዜ የድርጊት አድራጊው ላይ ሳይሆን ድርጊቱ የተፈጸመው ድርጊት ላይ ትኩረት ማድረግ ስንፈልግ ፓሲቭ ቮይስን እንጠቀማለን። ካስተዋላችሁ ብዙ ጊዜ የዜና ሪፖርቶች ምናምን እንዲህ ተደረገ ምናምን ድርጊቱ ላይ እነዚህ አይነት ሪፖርቶች በብዛት ፓሲቭ ቮይስን ይጠቀማሉ። እንዴት ነው ፓሲቭ ቮይስ ፎርሙ? we need two things verb to be እና ምን እንፈልጋለን? ፓስት ፓርቲሲፕል ወይም verb 3 እንጠቀማለን። ለምን? ለፓሲቭ ቮይስ ስትራክቸርን በምንጠቀም ጊዜ እዚህ ጋር አሉ ሳብጀክት ሪሲቨር ኦፍ አክሽን ይመጣል ሳብጀክት ላይ፣ ከዛ verb to be ይመጣል። verb to be is are ምናምን የምንላቸው ማለት ነው። ፓስት ፓርቲሲፕል verb 3 ይከተላል። ከዛ በኋላ ይሄ ደግሞ ኦፕሽናል ነው። ዱዌር ኦፍ አክሽን ከፈለግን መጠቀም እንችላለን፣ ካልፈለግንም ባይ ብለን ነው። ከተጠቀምን ግን ባይ ብለን የድርጊቱን አድራጊ መግለጽ እንችላለን። ለምሳሌ ክሮፕስ ፕሉራል ነው። ፕሉራል ከሆነ አር እንጠቀማለን። ሲንጉላር ከሆነ ደግሞ ኢዝን ነው። እዚህ ጋር ፕሉራል ስለሆነ ክሮፕስ አር ነው ያልነው። ስለዚህ ክሮፕስ አር ሶልድ verb 3 ነው። ይሄ ባይ ፋርመርስ። ይሄ ኦፕሽናል ነው። መጠቀም እንችላለን፣ መተውም እንችላለን። ክሮፕስ አር ሶልድ ብቻ ማለት እንችላለን። ክሮፕስ አር ሶልድ ባይ ፋርመርስ። ይሄ ኦፕሽናል ነው። ከተጠቀምን ግን ባይን ዱዌሩን ከጠቀሰን ባይን እንጠቀማለን። ሶያቢን ሲንጉላር ነው። ኢዝ ሶን ባይ ማይ አንክል ያናል። ሶያቢን ሲንጉላር ስለሆነ ኢዝን እንጠቀማለን። ሰርድ ፐርሰን የሰው ሰርድ ፐርሰን ሶን የሚለው ይሆናል። ባይ ማይ አንክል ማለት እንችላለን ማለት ነው። ሩሎቹ ሩል ቱ ቢ የቨርብ ቱ ቢ ማለት ነው። ኢፍ ዘ ሪሲቨር ኢዝ ሲንጉላር ከሆነ ሪሲቨር ኦፍ ዘ አክሽን ሲንጉላር ከሆነ ላይክ ሚልክ ምናምን ከሆነ እንጠቀማለን፣ ኢዝ እንጠቀማለን። ድርጊቱ ለምሳሌ ሚልክ ኢዝ ጊቨን ባይ ኮዝ እንላለን። ሪሲቨር ኦፍ ዘ አክሽን ደግሞ ፕሉራል ከሆነ ልክ ሲድስ አይነት ከሆነ ማለት ነው። መኒ ቲንግስ ፕሉራል ከሆነ አር እንጠቀማለን። ሲድስ አር ሶን ኦን ታይም። ስለዚህ ፕሉራል ከሆነ ሪሲቨሩ አር እንጠቀማለን። ሪሲቨሩ ሲንጉላር ከሆነ ኢዝ እንጠቀማለን ማለት ነው። ዋይ ዊ ዩዥዋሊ ዩዝ ፓሲቭ ቮይስ። ለምንድን ነው ብዙ ጊዜ
ፓሲቭ ቮይስ የምንጠቀመው we often use it in the unit context because we want to focus on the economic product አሁን በዚህ ምሳሌዎች አክሽኑ ላይ ሪሲቨር ኦፍ አክሽን ድርጊቱ ላይ በዋነኛነት ትኩረት ማድረግ ስንፈልግ ለምሳሌ በአሁኑ ምሳሌዎች ስለ ክሮፑ፣ ስለ ሚልኩ፣ ስለ ወተቱ፣ ስለ እህሉ፣ ስለ ገንዘቡ ድርጊቱ ላይ በዋነኛነት ፎከስ ማድረግ ሪሲቨር ኦፍ አክሽን ላይ ፎከስ ማድረግ ስንፈልግ ፓሲቭ ቮይሶችን እንጠቀማለን። ብዙ ጊዜ ቅድም እንዳልኳቸው ሪፖርቶችን ምናምን በምናቀርብ ጊዜ ፓሲቭ ቮይሶችን በብዛት እንጠቀማለን ማለት ነው። ሶ ዋናነት ድርጊቱ ላይ ፎከስ ማድረግ ስንፈልግ ነው ፓሲቭ ቮይስ የምንጠቀመው። ሰመራይዝ ለማድረግ ሳደርግላችሁ አክቲቭ እና ፓሲቭ ቮይስን አክቲቭ ቮይስ በዋናነት ዱዌር ኦፍ አክሽን ፎከስ የሚያደርገው የድርጊቱ አድራጊ ላይ ማነው ድርጊቱን ያደረገው የሚለው ላይ ፎከስ ያደርጋል። ፓሲቭ ቮይስ ደግሞ ድርጊቱ ላይ ወይም the receiver of the action ድርጊቱ ላይ ነው በዋናነት ፓሲቭ ቮይስ ፎከስ የሚያደርገው። ሴንቴንስ ስትራክቸራችን ሳብጀክቱ አለ doer of the action፣ ከዛ በኋላ verb 1፣ ከዛ በኋላ receiver of the action አለ። በምን አክቲቭ ቮይስ ላይ ፓሲቭ ጋር ስንመጣ ደግሞ ቀድሞ የሚመጣው receiver of the action ነው። ከዛም is or are እንጠቀማለን verb to be፣ ከዛም verb 3 past participle እንጠቀማለን። ይሄ ደግሞ ኦፕሽናል ነው። ከፈለገን by ብለን doer of the action መጨመር እንችላለን። ኤግዛምፕል farmers keep beehives are kept by farmers። ይሄኛው አክቲቭ ነው፣ ይሄኛው ደግሞ ፓሲቭ ቮይስ ነው። ምንድነው beehives? ተማሪዎች ምናልባት በዚህም ቮካቡላሪዎች እንድታውቁ beehives ምንለው ይሄ ንብ እንትኖች ማሮች ማር የሚሉ እንትኖች የሚኖሩበት ሸልተሩ ማለት ነው። እነዚህ ቢዎች የሚኖሩበት ቦታ የንብ ቀፎ ነው እሱ ነው ቢሃይቭ የሚባለው። በቀጣይ ደግሞ ቴክስት ቡካችሁ ላይ የተቀመጡ አክቲቪቲዎች አሉ፣ ኤክሰርሳይሶችን አብረን እንሰራለን። ኦኬ አክቲቪቲ 1.19 use the example given in the table below and regroup the present simple sentence into their active and passive voice and study their difference። እንግዲህ ከፋፍሏቸው ነው እነዚህ ወደ 18 የሚጠጉ 18 የሚጠጉ ፕሬዘንት ቴንሶች አሉ፣ ሲምፕል ፕሬዘንት ቴንሶች። እነሱን አክቲቭ እና ፓሲቭ አድርጋችሁ ቅድም በደንብ አይተን አክቲቭ ምን አይነት ስትራክቸር እንዳለው ፓሲቭ ቮይስ ምን አይነት ስትራክቸር ነው፣ እነሱን ለየታችሁ ልዩነታቸውንም አጥኑ ነው የሚለን። የመጀመሪያው crops in the cereals are sold by farmers ይለናል። ይሄኛው ምን አይነት ቮይስ ነው? ፓሲቭ ቮይስ ነው። የመጀመሪያው ፓሲቭ ቮይስ ምክንያቱም የድርጊቱ what received the action ማነው የድርጊቱ ተቀባይ ነው ቀድሞ። crops in the cereals are receiver of the action ናቸው። ስለዚህ ፓሲቭ ቮይስ ይሆናል። ፓሲቭ ቮይስ ላይ receiver of the action ቀድሞ ይመጣል ብለናል። ሁለተኛ farmers sell crops in the cereals የሚለው አክቲቭ ቮይስ ነው። ምክንያቱም who does the action ማነው ድርጊቱን ያደረገው? ፋርመርስ አይደል? በዚህ አረፍተ ነገር ፋርመርስ ነው። ፋርመር ደግሞ መጀመሪያ መጣ። doer of the action መጀመሪያ የሚመጣው በምንድን ነው? አክቲቭ ቮይስ ላይ ነው። ሁለተኛ አክቲቭ ቮይስ። ሶስተኛ farmers sons and daughters are taught about farming activity by their fathers ይለናል። ይሄኛውም ፓሲቭ ቮይስ ነው። ባይ ምናምን ከመጣ ብዙ ጊዜ ያ ሁሌም ላይጠቀስም ይችላል። ባይ ግን በስትራክቸሩ መለየት ትችላላችሁ። በተለይ ባይ ብሎ doer of the action መጨረሻ ላይ ከመጣ obviously ፓሲቭ ቮይስ ይሆናል ማለት ነው። sons and daughters are the receiver of the action ናቸው። አራተኛ ላይ father state their sons and daughters about farming activity። ይሄ አክቲቭ ቮይስ ነው። ማነው የድርጊቱ አድራጊ የሚለው መጀመሪያ ነው የመጣው።
that the action ማለት ፋዘር ነው አይደል? ፋዘርስ የሚለው የድርጊት አድራጊ ነው። ስለዚህ ፓሲቭ ቮይስ ሶሪ አክቲቭ ቮይስ ይሆናል። አራተኛው አክቲቭ ቮይስ ይሆናል። ነምበር 5 beehives are kept by farmers ምንድን ነው? by farmers። ስለዚህ beehives are receiver of the action ናቸው። ስለዚህ ይሄም ፓሲቭ ቮይስ ይሆናል። ስድስተኛ farmers keep beehives የሚለው ደግሞ አክቲቭ ቮይስ ይሆናል። ምክንያቱም የድርጊት አድራጊዎች ማን ናቸው? ገበሬዎች ናቸው። ስለዚህ በዚህኛው ደግሞ የድርጊት ተቀባዩ መጀመሪያ ላይ ቀፎዎች ናቸው። የድርጊት ፈጻሚው ፋርመሩ መጨረሻ ላይ ነው የመጣው። የድርጊት ተቀባዩ ቀድሞ ስለመጣ ፓሲቭ ቮይስ፣ በዚህኛው ደግሞ የድርጊት አድራጊው ቀድሞ ነው የመጣው አክቲቭ ቮይስ ይሆናል። ስድስተኛ ማለት ነው። ነምበር 7 cows give milk cows give milk የሚለው ካውስ የድርጊቱ አድራጊ መጀመሪያ ስለመጣ ይሄ አክቲቭ ቮይስ ነው። ሚልክ is given by ያ የድርጊቱ ፈጻሚ መጨረሻ ላይ ነው። receiver of the action milk ነው መጀመሪያ የመጣው። ይሄ ደግሞ ፓሲቭ ቮይስ ነው። the smallest income is earned by daily laborers እዚህ ጋ የድርጊቱ ፈጻሚዎች መጨረሻ ላይ ነው የመጡት። ፓሲቭ ቮይስ ይሆናል። ዴሊ ሌበረርስ earn the smallest income የሚለው ዴሊ ሌበረርስ የሚለው ድርጊት ፈጻሚ ነው፣ በመጀመሪያ መጥቷል። ይሄ አክቲቭ ቮይስ አስረኛ አክቲቭ ቮይስ ይሆናል። ከ11 በኋላ ያሉትን 11 አንድ ሁለት ልጨምርላችሁ እንዳይበዛባችሁ። የተቀሩትን እስከ 12 ያሉትን ይሰራላችኋለሁ። የተቀሩትን በራሳችሁ ትሞክራላችሁ ማለት ነው። ኦኬ 11 farmers sow seeds on time። ይሄም obviously active voice ነው የሆነው፣ ምክንያቱም farmers የድርጊት አድራጊዎች መጀመሪያ ላይ መጥተዋል። active voice ነው። seeds are sown on time by farmers የድርጊት አድራጊ መጨረሻ ላይ ነው የመጣው። የድርጊት ተቀባዩ receiver of the action መጀመሪያ ላይ ነው የመጣው። ፓሲቭ ቮይስ እንግዲህ የምችን ቅድም እንዳልኳችሁ ባይ የሚለው ከመጣ ከተጻፈ ሊጻፍም ላይጻፍም ይችላል። ከጻፈ ግን ፓሲቭ ቮይስ መሆኑን ማወቅ አለባችሁ። የተቀሩትን በራሳችሁ ቤት ላይ ሞክሩ። ጥያቄ ስቴት ካላችሁ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። ኔክስት ዩኒቱን እንጀምራለን። ታይፕስ ኦፍ ካላንደርስ የሚለውን ምዕራፍ ማለት ነው። ቪዲዮን ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ቴሌግራማችንን ኤዋን ስተዲስ ጆይን አድርጉ። እዛ ላይ ሾርት ኖቱን፣ ሌሎች የጠቃሚ ማቴሪያሎችን፣ መረጃዎችን እዛ ላይ ፒዲኤፎችን ታገኛላችሁ። ኔክስት እንገናኛለን።